لنا رب سوى إخوان እኛ መሬቷ ላይ ሳንዘራበት ምንም እንደማታበቅልልን አውቀን ጥንቃቄ እንደምናደርገው ሁሉ አላሁ ሱብሓነሁ ወተዓላ ወከዛሊክ ረህመቱ የሚያካብበን ሰዎች ካልሆንን በረህመቱ ውስጥ አስገብቶ ስለማያሳልፈን ካሁኑ ጥንቃቄ ልናደርግና ክብደትና ቦታ ሰጥተን በመንፈሳዊ ጉዳያችን ላይ አወለን ልናውቅ ይገባል። ታኒያን ያወቅነው ነገር ወደ ተግባር ልንቀይር ይገባል። በርግጥም አላህ ወዘወጀል በረህመቱ የሚከልላቸው በረህመቱ ለመከለል የሚያስፈልገውን መልካም ሥራ ይሰሩትን እንጂ አለመልካም ሥራ በባዶ ምኞት የሚዳከሩትንም አይደለ። እንዲያሉ የዋህ ሰዎችም ካልማወቅ ማሳቸው ላይ ዘሩት የዋህነታቸው ያፈራላቸውን ቁጭት እንጂ በርግጥም ሌላ አያተርፉም። በበልግ ጊዜ ወይም በክረምት ዘር መዝራት ሲገባቸው ችግር የለውም አላሁ ሱብሓነሁ ወተዓላ የፈለገ እንደሆነ እኔ ባልዘራም መሬቴ በአላህ ረህመት ጤፍ ታመርትልኛለች ብሎ እንደሚጠብቅ ሞኝ ገበሬ እንደማለት ነው። ላ ኢላሃ ኢላላህ ማ ለና ረቡን ሲዋ በርግጥም ጌታችን አላህ ሱብሓነሁ ወተዓላ ጥሩና ደግ የሆኑ ቅን ባሪያዎቹን እንደ ደግነታቸው ላለመክፈል ሰሰትን ይሙጥኝ ያለ ጌታም አይደለ። በርግጥም ቸርነት በርሱ በቃች። እናም የነዚያን ደግ ሰዎችን ሕይወት በዚህኛውም ሆነ በመጪው ዓለም የተመቻቸችና የተገራች ያደርግላቸዋል። ክፋትና እርክስናን ከልቦናቸው ጽላት ሞልተው በተግባራቸው ያበዙትን ሰዎች ደግሞ እንደየክፋታቸውና ርኩስነታቸው ፊት ዱንያ ወላኺራ ተገቢውን ቅጣት ሊቀጣቸው የገዛ ነፍሳቸውን በድለዋልና ወሰነባቸው። ይህንንም እውነት ሙስሊም ረሂመሁላህ በዘገቡት በተከታዩ ሐዲስ ላይ እናገኛለን። ሁዘይፋ ረዲየላሁ ዐንሁ ወአርዳህና አቡ መስዑድ ረዲየላሁ ዐንሁ ተሰብስበው ያሉ ሁዘይፋ እንዲህ አሉ ረጁሉን ለቂየ ረበህ ነብዩ ይሄ ከነብዩ ያገኙት ሐዲስ ይመስላል። ሰውየው ከአላሁ ሱብሓነሁ ወተዓላ ጋር ተገናኘ ሞቱ አሉ። فقال ما عملت ለመሆኑ ዱንያ ላይ በነበርክበት ጊዜ ለኔ ስትል የሰራኸው ጥሩ ስራ ምንድነው ብሎ ጠየቀው። አላህ አሉ ምንም የሰራሁት ኸይር የለም ያ ረብ ኢላ አኒ ኩንቱ ዛማል እኔ ወላሂ ነው ለአንተ ስል የሰራሁት ኸይር ስራ ምንም የለኝም ግን ሀብታም ነበርኩኝ አሉ። እና ለሰዎች አበድርና ያበደርኳቸውን ሰዎች እንዲከፍሉኝ ጠይቃቸዋለሁኝ አሉ። እና ሰውየው መክፈል የሚችል ሆኖ ያገኘሁት እንደሆነ ያበደርኩትን ብር እቀበለዋለሁ። መክፈል የማይችል ሆኖ ያገኘሁት እንደሆነ ደግሞ አልፈዋለሁኝ። ወይ ስታገኝ ተጠኛለህ እለዋለሁኝ ወይም ጭራሽ የማያገኝ ከሆነ خلاص አትጨናነቅ ይቅር ብያለሁኝ ብዬ አልፈዋለሁኝ አለ። የዚያኔ አላሁ ሱብሓነሁ ወተዓላ አንተ ደግ ሰው ነበርክና ትናንትና ምድር ላይ ለምስኪኖች እየተባበርክና እያዘንክ ነበርና በማዘኑ ረገድ ደግሞ ከኔ በለጠ ማዘን የሚችል ማንም ስላሌለ እኔም ይቅር ብያለሁኝ ብሎ ያልፈዋል አሉ ሁዘይፋ። ለምን አልጀዛኡ ሚን ጂንሲል አመል ነውና። ላ ኢላሃ ኢላላህ ማ ለና ረቡን ሲዋ አላህ ሱብሓነሁ ወተዓላ ሲፈጥረን አንዳችንን እንድናገለግልና እርስ በርሳችንም እንድንተባበር አንዳችንን አሚር ሲያደርግ ሌላችንን ደግሞ ተከታይ በማድረግ በደረጃ አበላልጦናል። ታዲያ ሁላችንም ቢሆን በየደረጃችን የሰውን ሐቅ ያልጠበቅን እንደሆነ ነገ ከአላህ ፊት ስንቀርብና ስራችንን ስንተሳሰብ ሚዛናችን ይጎላል። ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ምን ይላሉ? وكذلك مسلم بذكبوت حديث لي قال اللهم من ولي من أمر أمتي شيئا فرفق بهم فارفق به ومن ولي من أمر أمتي شيئا فشق عليهم فاشقق عليه. يا سلام. نبي صلوات ربي وسلام عليه عندك أن دعاء دربه اللهم جتايوهي من ولي من أمر أمتي كان يهز سلطان الله سأطول يسوتشن قداي لما سفلتم سلطان لا يتكمت أسو فرفق بهم سلطان لا يهونو كبستسروا لعلو سوتش يميازن هونو ياغنيهن دهون جتاي فارفق به إذن الله يا ربي. ومن ولى من أمر أمتي شيئا فشق عليهم سلطان ستهو ستابقا كبستسروا يعلو سوتش دمو يمياز تقراتشو كهنا
ከኔ በላይ ማንም የለም ብሎ የሚያስራቸው የሚገላቸው የሚገደበድባቸው የሆነ እንደሆነ የሚያጨናንቃቸውና ህይወት እንዳትግራራ የሚያደርግባቸው ከሆነ ፈሽቁቅ ዐለይ ያ ረቢ አንተ ደግሞ በማጣበቁ ረገድ በማጨናነቁ ረገድ መሰል የለህምና ትችላለህና ለምስኪኖቹ አንተ ተበቀልላቸው ያንን ሰውዬ አንተ አጨናንቀው እዚህኛውም ዓለም ላይ እዛኛውም ዓለም ላይ የተጨናነቀ ህይወት እንዲኖር አድርገዋል ለምን እሱ ባሪያዎችን ሲያጨናንቅ ነበር አላሁ Subhanahu Wa Ta'ala ደግሞ የበላይ ነውና እሱን እንዲያጨናንቀው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ وكذلك ከበስተስሩ ላሉ ሰዎች የሚያግራራ ሰው ደግ የሆነ ሰው አላሁ Subhanahu Wa Ta'ala ፈርፉቅ به እዘነለት አንተ እንደው ራራለት ለባሪያዎች የሚራራ ሆነ ያገኘው እንደሆነ አሉ لا إله إلا الله ما لنا رب سوى እናም ደግነት ለራስ ይጠቅም ክፉነትም ዞሮ ዞሮ ራስን ይጎዳል ስለዚህም ከደግነት ክፋትን ይመረጠ በዚህኛውም ሆነ በመጪው ዓለም የገዛ ነፍሱ ላይ ከፋባት በርግጥን ደግነትን የመረጡት ደግሞ ኸይር የተበጀላቸው ናቸው ለምን ቢባል ሁሉም የጁን ሁሉም የሥራውን ያገኛልና ይህንንም ኢስላም ያስተምረናል ረሱል ሰለላሁ ዐለይሂ ወሰለም ሁሉም እንደየሥራው እንደሚከፈለው በጥሩ ምሳሌ እንዲህ ሲሉ መክረውናል قال نبي صلوات ربي وسلامه عليه منالو كأشوح عنب እንደማይመረተው ሁሉ አሉ ያ ሰላም በጣም ደስ የሚል ምሳሌ አይደል እሾህ عنب አይመረትበትም እخوان عنب የሚመረተው ከعنب ሐረግ ነው ከእሾህ የሚመረት ኸይር የለም እንደዚያውም ከእሾህ عنب እንደማይመረት ሁሉ كذلك لا ينزل الابرار منازل الفجار ደጋጎች እኮ የእርኩሳኖችን መንደር አይኖሩባትም አሉ ደጋጎች የራሳቸው የሆነ መንደር አላቸው እርኩሳኖችም የሆነ የራሳቸው የሆነ መንደር አላቸው كما قال الله سبحانه وتعالى ان الابرار لفي نعيم وان الفجار لفي جحيم አብራሮች እኮ ኒዕማ ተድላ በተሞላበት ጀነት ላይ ነው የሚኖሩት ፉጃሮች ደግሞ እርኩሳኖች መጥፎች እኮ የሚኖሩት ድቅድቅ ጨለማ በሆነው ጀሃነም ውስጥ ነው የሚኖሩት አለ ስለምን የተባለ እንደሆነ መንደራቸው ይለያያልና አለ አላሁ Subhanahu Wa Ta'ala وكذلك النبي صلوات ربي وسلامه عليه የነዚህ ሁለት ሰዎች መንደራቸው እጅግ በጣም ይለያያል አሉና ምርጫውን ለኛ ተውት فسلكوا اي طريق شئتم የፈለጋችሁትን መንገድ ቀደዱና ተጓዙበት አብራር ደግ መሆን የፈለክ እንደሆነ የደጎቹን መንገድ ቀደድና ቀጥል ፉጃር ወይም መጥፎ ሰው እርኩስ መሆን የፈለክ እንደሆነ የመጥፎቹን መንገድ ተከተል ምርጫው ላንተ ነው አሉ فأي طريق سلكتم وردتم على أهله የትኛውንም መንገድ ተጓዛችሁ እንደሆነ ሄዳችሁ እነዚያ የሰዎቹ መንደር ትዘልቃላችሁ ማለት የፉጃሮችን መንገድ የጀመራችሁ እንደሆነ እርኩሳኖች መንደር ትዘልቃላችሁ የደጋጎችን መንገድ የጀመራችሁ እንደሆነ ደግሞ ወደ ደጋጎቹ መንደር ትዘልቃላችሁና ምርጫውን ለእናንተ ትጫዋለሁ ሁለቱም መንገድ ክፍት ነው የፈለጋችሁትን ተጓዙ አሉ ማለት ደግ መሆን የፈለገ ደግ ይሁን ክፉ መሆን የፈለገ ክፉ ይሁን ለምን ያላችሁ እንደሆነ الجزاء من جنس العمل نونا لا إله إلا الله لا إله إلا الله لا إله إلا الله ما لنا رب سوى ከቀደሙ ሰዎች እንደው ለሞች አገላለጽ የሰው ነፍስ እንደ ዶሮ ነፍስ የቀለለችለት አረመኔና ገዳይ ሰው ነበራሉ ስሙ የሱፍ ይባላል የፈለገውን ያርዳል የፈለገውን ይተዋል ለክኛ ለባል ዶሮ ለማረድ እንደማንሰጋው ሁሉ ያኔ የሱፍም ለሰው ነፍስ አይሰጋም ነበር ከለታት አንድ ቀንም ሰይድ ኢብኑ ዙበይር ረሂመሁላህ ወደ የሱፍ ዘንድ ለመታረድ ቀረቡ ያኔ የሱፍ በጣም ጨካኝ ሰው ነበርና እንዲህ አላቸው اختر لنفسك اي قتلة تريد ان اقتلك يا سعيد ለራስክ ምን አይነት መሞት ነው የምትመርጠው እንዴት አይነት መግደልን እንድገልህ ነው የምትመርጠው ለራስክ መረጥ አለ ማለት መሰቀል ነው የምትፈልገው ወይስ እጅግህ ተከታትፎና ተቆራርጦ መሞት ነው የምትፈልገው ወይንስ አንገትህን እንዳወርደው ነው የምትፈልገው ወይንስ ተቀጥቅጠህ መሞትን ነው የምትፈልገው ብቻ እንዴት አይነት ሞት እንዴት አይነት መግደል እንድገልህ ነው የምትፈልገው
ለራስህ የምትፈልገውን አሟሟት ምረጥ አለው አላህ ራሱን አስመርጦ ሊገለው ማለት ነው ከዚያ سعيد بن جبير من العلماء نبرونا وكذلك من الحكماء طبب يتمولوا سو نبرونا من قالوا فقال بل اختر أنت لنفسك يا حجاج لا نا حجاج هوي راسك لنفسه مرت انجيا لأن أني كم تاسمرطين راسك يممچهن موت راسك مرت يا أمامات سلطون أنت لراسه راسه مرت كيف انديتا يمتموتو እኮ አንተ ነህ እኔ አይደለሁም ማለት فوالله قالوا سعيدنا تنقري فوالله لا تقتلوني قتلة إلا قتلك الله مثلها يوم القيامة الله أكبر والله بأملاك ملالوين أنت زاري أنين يمتقلين عجدال نجا الله سبحانه وتعالى ሳይጨምር ሳይቀንስ ራሱን አገዳደል ቢገልህ እንጂ እንዲያው በዋዛ የሚቀር እንዳይመስል እኔን መስቀል የፈለክ እንደሆነ ስቀለኝ ነገ ቂያማ ቀን በህዝብ ፊት ትሰቀላለህ መቆራረጥ የፈለክ እንደሆነ ከታተኝ ነገም አንተ በህዝብ ፊት ትከታተፋለህ ለምን አልጀዛኡ من جنس العمل ነውና አሉ ጁበይር ረሂመሁላህ اذا ايها الاحبه ታዲያ የምንሰራውን ስራ አላሁ عز وجل ሳይቀንስ ሳይጨምር የሚከፍለን ከሆነ የትኛውም ሰው ጀሃነም መግባትን የሚፈልግ የለም እخواني የትኛውም ሰው ሸቂይ መሆንን የሚፈልግ የለም እخواني ስለዚህ ጀነትና ጀሃነም ሁለቱም ተዘጋጅተው እየጠበቁ ነው ያሉት ጀነት ለደጋጎቹ ጀሃነም ለእርኩሶቹ እርኩስ ነው ደግ ነው መሆን የምትፈልገው ከተባለ እኔ ደግ ነው እንጂ መሆን የምፈልገው ይላል በምኞት አይደለም ነገሩ በተግባር ነውና ወደ ተግባር ምኞታችንን እንቀይረው ነው ምለው አላሁ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን ወሰለላሁ ዐላ ነብይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅማዒን لا إله إلا الله